ያልተሳካላቸው እመንጃ ተንተርሶ አካባቢን የሚረብሹ ዘመኑ አይመጥንም አይፈቅድም 21ኛ ክፍለ ዘመን ላይ አንድ ሰው ጠበንጃ ይዞ ጫካ መሮጥ ዘመኑ የሚፈቅድ ተግባር አይደለም ከየት መጣ ወደ ተድክ ለምን መጣ የሚል ጥያቄ የለም ኢትዮጵያ ትልቅ መሆን አለባት ኢትዮጵያ ለዓለም ምስክር ሆና ያላትን እንጡር ሀብቶቿን ለዓለም ማሳየት አለባት በአገር ጉዳይ አንደራደር በአገር ጉዳይ ለማንደራደር ሆነ ከየት ነው የሚመጣው ችግር ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ሀገር ስትመክር ስንጥቋ ይሞላል የተጣመመው ይቃናል ልብ ያዘለው ቂም በንግግር ይፈታል ቁርሾም በይቅርታ ይከስማል ኢትዮጵያን ጨምሮ የተለያዩ ሀገራት ዘርፈ ብዙ ችግሮችን ያልፋሉ እያለፉም ይገኛሉ ችግሮችን ለማለፍ ደግሞ መፍትሄ የሚሏቸውን እርምጃዎች ይወስዳሉ ዓለም ከተስማማባቸው መፍትሄዎች መካከል ደግሞ በተቀዳሚነት ሀገራዊ ምክክር ማድረግ ነው በዚህም በተለያዩ ጊዜያት በተለያዩ ሀገራት ምክክር የተደረገ ሲሆን በተለይም ሀገር ከፍተኛ የሆነ ችግር ውስጥ ስትገባ ተቀዳሚውንና አዋጭ የሆነውን ሀገራዊ ምክክር በመተግበር ወደ አንድ መፍትሄ መምጣት የቻሉ ሀገሮች ብዙ ናቸው ደቡብ አፍሪካ ታይላንድ ጋቦን ሊባኖስ ሱዳን ደቡብ ሱዳን ኬንያ ሴኔጋል ቱኒዚያና ሌሎች ሀገራት ሐሳቦቻቸውን ቅራኔዎቻቸውን ጠረጴዛ ላይ በማስቀመጥ መክረዋል ይበጀናል ያሉትንም ወስደዋል ሰላም እንዳይታወክ ፍትህ መረጋገጥ አለበት ቅራኔዎች በጠመንጃና በኃይል ሐሳብም በጦርነት ሳይሆን በምክክርና በይቅርታ ሊታከሙ ይገባል ግለሰብ እንደ ግለሰቡ ህዝብ እንደ ህዝብ መንግስት እንደ መንግስት ሁሉም ኃላፊነቱን በሰላም ዙሪያ መወጣት ይኖርበታል እኛም በዛሬው ዝግጅታችን ስለ ሰላምና ምክክር አንድ መሰናዶ ይዘን ቀርበናል እንድትከታተሉን በአክብሮት እንጋብዛለን ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ሀገራዊ ምክክር ሀገራዊ ችግሮችን በመፍታት በመንግስትና በተለያዩ የህብረተሰብ ክፍሎች ቡድኖችና ተቋማት መካከል መልካም ግንኙነት እንዲኖር የሚያደርግና ዘላቂ የሆነ ሰላምን አስጠብቆ በምክክር የጸናች ሀገርን ያስቀጥላል በዚህ መነሻነትም በሀገሪቱ በተለያዩ አካባቢዎች ሲነሱ የነበረውን መጠነ ሰፊ ጥያቄዎች ምላሽ መስጠት እንዲቻል በተዋቀረው ኮሚቴ የተጀማመሩ ጥረቶች አሉ በዚህ ዙሪያ ያነጋገርናቸው የቦንጋ ከተማ ነዋሪዎች ለሰላም መደፍረስ በዋናነት ምክንያት ናቸው ያሉትን እንዲህ ሲሉ ይገልጻሉ ሰላም መደፍረስ ምክንያቱ ምንድነው መነሻ ምንድነው ለጠየቀኝ ጥያቄ ይህ ትልቅ ነገር ነው ቆንጆ ጥያቄ ነው ሰላም ለመበላሸቱ ምክንያት የሚሆኑ ነገሮች አሉ ራሳቸው የሆኑ ምክንያቶች አሉ አንደኛ ሰዎች የራሳቸውን ፍላጎት ማስቀደም ነው መቅደም ያለበት የብሔራዊ ማንነት ነው መቅደም ያለበት ናሽናል ኢንተረስት ነው
አገራዊ ማንነት የሚያስቀድም አገር ላይ ሰላም መደፍረት አይታይም። አንዳንዴ የራስን ፍላጎት እኔም የራስን ፍላጎት አንተም የራስን ፍላጎት አም የራስን ፍላጎት በሚያስቀድምበት ጊዜ ያለ መግባባቶች ሊፈጠሩ ይችላሉ። የሐሳብ መለያየቶች ሊመጡ ይችላሉ። የሐሳብ መለያየት ነው፣ የፖለቲካ ፍልስፍና መለያየት ነው። እንደገና ደግሞ ያንዳንዱ የግለሰቦች የሐሳብ መለያየት ምን ያለ መግባባትን ይፈጥራል። ያለ መግባባት ያለ መስማማትን ይፈጥራል። በሐሳብ በላይነት የማይተማመን ወይም ያላደገበት ሀገር ላይ አሁን ቅድም የጠየኳችሁ አይነቶች ሊፈጠሩ ይችላሉ። ዋናው ነገር በሐሳብ በላይነት ማመን፣ የሐሳብ ልዩነት ሲመጣ በሐሳብ በላይነት ማመን። ይሄ በሌለበት ይሄ ባላደገበት ሀገር ላይ ቅድም ያልከው የጸጥታ መደፍረስም ጭምር ሊያስከትል ይችላል ብዬ ስለማመን ነው። እንግዲህ ሲጀመር የኢትዮጵያ ሀገራችን የብዙ ህዝቦችና የብዙ ብሔረሰቦች ሀገር ናት። ቀድሞ እኛ የምናውቀው ይሄ ህዝብ ከዳር እስከ ዳር ተጉዞ ተነጋግሮ ነግዶ የሞያውን ሰርቶ አብሮ የሚተዳደር ህዝብ ነው። ከየት መጣህ፣ ወዴት ሄድክ፣ ለምን መጣህ የሚል ጥያቄ የለም። እንግዳ ሲመጣ ይቀበላል። የመጣበትን ጉዳይ ይሰማል። በአገባቡ በሰዋዊ መልኩ ሰው በመሆኑ ብቻ የተወለደበትን ሳያቅ አንተ ማነህ ሳይል ያስተናግዳል። ተገቢ መስተንግዶ ይደረጋል። በዚህ አይነት ቅድመ አያቶቻችን አባቶቻችን አከብሮና ተከባብሮ የኖሯት ኢትዮጵያ ሀገር ናት። አሁን ወንጀል የበዛው አሁን ጠብ የተፈጠረው በፖለቲካ ኢሌቶች ምክንያት እንጂ ህዝብና ህዝብ በኢትዮጵያ ታሪክ ተጣልቶ አያውቅም። አንደኛ ሰላም የሚደፈርሰው ካለ መቻቻል የመጣ ነው። ሌላ ነገር አይደለም። መቻቻል አንድ ነገር ንቆ ማለፍ የሌላኛውን የኔ ነው ብሎ ካለ ማየት አንጻር የኔ ይበልጣል የሚሉ ነገሮች ናቸው። አሁን ሀገርን ወደ ሌላ ችግር ውስጥ ይመጣ። ያ የኔ ነው የሚለው ያንተ የኔ ነው የዛ የኔ ነው የኔ ደግሞ የሱ ነው የሚል ነገር ካለ ሰላሞች ይኖራሉ። ስለዚህ የሰላም መደፍረስ ብዙውን ጊዜ የሚያስቸግረው የራስ በላይነትን ለማስከበር የሚመጣ ያለማወቅ፣ ያለመቻቻል፣ ራስ ወዳድነት እነዚህን ስንመለከት ሰላምን ያሳጣል። ስለዚህ እነዚህ ዞሮ ሰላምን ለሀገራችን አሁን የምክክር ኮሚሽን ኢትዮጵያ እየመከረች ያለችው ነገር ትልቅ አስፈላጊ ኢሹ ጉዳይ ነው። እነዚህ በህይወት ዘመናቸው በርካታ ልምዶችን ያካበቱ ያነጋገርናቸው የተጀመረው ሀገራዊ ምክክር የተሳካ እንዲሆን ከማን ምን ይጠበቃል በሚለው ዙሪያ ሀሳባቸውን አጋርተውናል። ቆንጆ ጥያቄ ነው። አሁን እየተካሄደ ያለው ነገር ሰላምን ለማምጣት የሚካሄደው አንዱ ትልቁ አንኳር ፖይንት ነው። ይህ ናሽናል ዳያሎግ የሚባለው ወይም የብሔራዊ ምክክር የሚባለው ሰዎች የራሳቸውን ሐሳብ ልዩነት ይዘው ጠበንጃ አንግበው ወደ ጫካ እንዳይሮጡ ወደ መድረክ ማምጣት ትልቁ አንኳር የሆነ ጉዳይ እሱ ነው። ምናልባት ይሄ ጉዳይ ለኛ አዲስ ሆኖ ሊታይን ይችላል። ሌሎች አገሮች በጣም የተጠቀሙበትና አገሮቻቸውን በጣም ያሳደጉበት ትልቁ ነገር ያለውን ችግር ፈተው ወደ እድገት ያዞረው ትልቁ አንኳር የሆነ መሰረታዊ ጉዳይ እሱ ነው። ለምሳሌ አሁን ምናልባት እንደ ወደ ትርጉሙ ልግባና አሁን ሰሞኑ እየተደረገ ያለው ይሄ ናሽናል ዳያሎግ ወይም የሀገራዊ ምክክር የሚባለው በፖለቲካ በፍልስፍና ልዩነትም ሊሆን ይችላል። እንደገና አንዳንድ ደግሞ በሐሳብ ልዩነት ሊሆን ይችላል። የተፈጠሩ ያለ መግባባቶችን በመመካከር በመተማመን በመነጋገር በመወያየት ችግሩን የመፍታት አንዱ አንኳር የሆነ መንገድ ነው። ቀደም ያልኩን ለመቋጨት ለማጥፋት ለማስተካከል ምንም አማራጭ የለውም። እንደዚህ አይነት ነገር ከተሰራ ሊጠፋ ይችላል፣ ሊስተካከል ይችላል ብዬ አምናለሁ። ሰላም በሀገሪቷ እንዲሰፍን ህብረተሰቡ ማለት እናንተ ነን። በድሮ ጊዜ አንተን በአካል ባላቅም የእግዚአብሔር ሰላምታ ሳልሰጥ አላልፍም። ሰላም አደርክ ወይ፣ ሰላም ዋልክ ወይ።
ሰላም አደርክ ወይ? ሰላም ዋልክ ወይ? ደህና ነህ ወይ? አካባቢህ ደህና ነው ወይ? ሰላም ነው ወይ ተብሎ የማይተዋወቁ ሰዎች ሰላምታ ይለዋወጣሉ። የኛ ማህበረሰብ፣ የኛ ወጣት፣ የኛ ሴት፣ የኛ ሽማግሌ ለሰላም ሊሰጥ የሚገባውን ዋጋ ሰጥቶ ሁላችንም በመንደራችን፣ በጎጣችን፣ በሰፈራችን ሰላምን ካዘመርን፣ ለሰላም ዘብ ከቆምን ሰላም የማይመጣበት ምንም ምክንያት የለም። ለሰላም ደግሞ ይሄ እንዲመጣ ዋናው መልካም አስተዳደር ነው። ኢትዮጵያ ውስጥ መልካም አስተዳደር ችግር ከዳር እስከ ዳር አለ። ምክንያቱም ያንተን ጉዳይ ለመፈጸም እኔ ስትመጣ በቅንነት ተቀብዬ ጉዳይህን አይቼ የማይገባ መንገድ ከመጣ መክሬ በሚገባ መንገድ ከመጣ ጉዳይህን ፈጽሜ ህዝቡ ከአስተዳደር መልካም ስራ ካላገኘ፣ እርካታ ካላገኘ የሰላም እጦት በአስተዳደር ችግር ይመጣል። የአስተዳደር ችግር መቀረፍ አለበት። የአመራር ችግር መቀረፍ አለበት። በኢትዮጵያ ውስጥ ከዳር እስከ ዳር መንግስት ያደራጃቸው አካላት አገሬና ህዝቤን አገለግላለሁ የሚል ቅን አመለካከት ያላቸው ሰዎች በቅን አመለካከታቸው ቢቀጥሉ፣ ቅን አመለካከት የሌላቸውና በራሳቸው ፍላጎት የሚነዱ ቆም ብሎ ለዚህ ሰላም፣ ለዚህ ውይይት፣ ለዚህ እርቅ ሙሉ መስዋዕትነትን ከከፈሉና አቋማቸውን ከቀየሩ፣ መልካም አስተዳደር ካመጡ ሰላም ይሆናል ብዬ ገምታለሁ። ጥሩ ነው። እንግዲህ ሰላምን ይምጣ ከተባለ ከነ መጀመር አለበት። ማንኛውንም ዜጋ የትኛውንም ኢትዮጵያዊ በእኩልነት ማየት፣ በእኩልነት ሰላም እንዲመጣ ከራስ ጀምሮ ከምንነጋገረው ጀምሮ ቃላት ከምንናገረው ነገር ጀምሮ ሰላምን መስበክ አለብን። የሃይማኖት ጎራ ስለ ሰላም መስበክ አለበት። የፖለቲካው ውስጥ አዝማሚያ ውስጥ ያለው አካላት ስለ ሰላም መናገር አለበት። ወጣቱ ስለ ሰላም ማውራት አለበት። የትኛውም ሰውን ያለው ፍጥረት ሁሉ ኢትዮጵያ በሰላም እንድትውል በሰላም እንድታድር ለዓለም አብላጫ ከፍታዋ እንድታይ ከተፈለገ ኢትዮጵያዊ ነኝ የሚል ማንኛውም ግለሰብ ስለ ሰላም መናገር አለበት። ስለዚህ ሞር አብሶ ወጣቱ ኃይል አሁን የሚቀበላት ሀገር ኢትዮጵያ ሙሉ እንድትሆንለት ቀጣይ ትውልድ እንዳይመነምን አገሪቷ ከኢኮኖሚ ድቀት እንድትወጣ ከተፈለገ በተለይ ከቀድሞ ከትልልቅ አባቶች ይልቅ ወጣቱ በከፍተኛ ሚና ስለ ሰላም መስበክ አለበት። በየትኛውም ቦታ ላይ በሚሰራበት ስራ ቦታ ላይ የትኛውም ኃይል ቦታ ላይ ሲቀመጥ ሰላም አስፈላጊ ነው። መቻቻል ያስፈልገናል። ኢትዮጵያ መቅደም አለባት። ኢትዮጵያ ትልቅ መሆን አለባት። ኢትዮጵያ ለዓለም ምስክር ሆና ያላትን እንጡር ሀብቶቿን ለዓለም ማሳየት አለባት ብሎ መሰበክ፣ መናገር፣ መዘከር አለበት። ስለዚህ ሰላም ትልቅ ቦታ አለው ብዬ ነው የሚያምነው። ጠመንጃ አንግቦ ጫካ መግባት ኋላ ቀር አስተሳሰብና ጉዳቱ አስከፊ መሆኑን ያወሱት እንግዶቻችን ሁሉም ህብረተሰብ በሀሳብ የበላይነት መስማማት ሀገራዊ መፍትሄ ስለመሆኑ ተናግረዋል። ዘመኑ አይመጥንም፣ አይፈቅድም። 21ኛ ክፍለ ዘመን ላይ አንድ ሰው ጠመንጃ ይዞ ጫካ መሮጥ ዘመኑ የሚፈቅድ ተግባር አይደለም። ይሄ 14ኛ 15ኛ ክፍለ ዘመን እስከ 18ኛ ክፍለ ዘመን ያለው ስራ እንጂ ዘመኑ የሚመጥን አይደለም። በአሁን ሰዓት አንድ ግለሰብ ክላሽ ይዞ ጫካ ሄደው አገርን ገልብጦ መንግስትን ገልብጦ የማይቻል ነገር የማይታመን ነገር ነው። ይሄ ድሮ የነበረው ባህል ነው። ይሄ ደግሞ በሌላት የተተካ በሐሳብ መግባባት፣ በሐሳብ ልዩነት መተማመን፣ በሐሳብ በመድረክ ዙሪያ ለመነጋገር የተጀመረበት ነገር ስለሆነ የሚሆን ነገር አይደለም። ቀደም ባልከው አንተ አሁን የጠየቅከው ነገር አለ። አንዳንድ ጊዜ አገሮች እንደዚህ አይነት የሐሳብ መለያየት በአገር ላይ ሲከሰት፣ ያለ መግባባት በአገር ላይ ሲከሰት ሁለት ደረጃ ይከፍላሉ። ሁለት ፌዝ አላቸው። አንደኛው የረጅም ዓመት እቅድ አድርገው ይዛሉ። ይህን ያለ መግባባትን ፈተው ማህበረሰቡን አንድ ለማድረግ። ሁለተኛው ደግሞ የረጅም ዓመት የሚያደርጉ አሉ። የአጭር ዓመት እቅድ አድርገው የሚሰሩበት ጊዜ አለ። ቀደም ያልከው ነገር አሁን ወደ ጫካ የገቡት ኑ ብሎ መጋበዝ የአጭር ዓመት ያለ መግባባትን የመፍታት መንገድ ነው።
ይቅርታ መስጠት። ሌሎች ሀገሮች እንደዚህ ነው የሚያደርጉት። ይቅርታ ይሰጣሉ። እንደገና ደግሞ ወደ መድረክ ይጋብዛሉ። ይሄ የአጭር ዓመት ያለ መግባባት ካሉ የመፍታ ዘዴ ነው። ሁለተኛና የረጅም ዓመት ህገ መንግስትን እስከ ማስቀየር ይሄዳሉ። መሰረታዊ የሆኑ ለውጦችን ጭምር የሚወስዱበት እርምጃዎች አሉ አገሮች ማለት። ከዛ በኋላ እነዚህ ሁለቱን አንድ ስታረገው የተፈጠሩ እነዚህ ያለ መግባባት የፈጠሩ ነገሮች ሲመክኑ ሲታከሙ ሰዎች ወደ ራሳቸው ወደ ቀልባቸው ይመለሳሉ። ስለዚህ አሁን ምናልባት እናንተ ምንም የምንከታተለው ነገር አለ። ያ አንዱ እሱ ነው ብዬ ስለማመን ነው። ይሄ አሁን ቀደም የጠየቅኩት ነገር ለነሱ ምን ያስፈልጋል ለምትሉ ዘመኑ የማይመጣን ነው። ህዝብ ደግሞ ሰላም ስለሚፈልግ ለመነገድ ሰላም ያስፈልጋል፣ ለማረስ ሰላም ያስፈልጋል፣ ውሎ ለመግባት ሰላም ያስፈልጋል። ይህን ሰላም ለመጠበቅ እያንዳንዳችን ይህን ሰላም የሚያመጣ መንገዶችን ሁላችን መደገፍ አለብን። በእውነት ከዚህ የበለጠ አማራጭ የለም። ይሄ በኢንስቲትዩሽን ደረጃ የተቋቋመውን የምክክር የውይይት አጀንዳን አስይዞ የመነጋገር እድልን እያንዳንዳችን ማስመለጥ የለብንም። እናንተ በሰላም ቦታ ያለን ቀርቶ አውቆም ሆነ ሳያውቁ ተመክሮም ሆነ ፈልጎ ጫካ የገቡትን ቢሆን እቺ ውይይት እቺ ምክክር ልታመልጣቸው አይገባም። ምክንያቱም ለሰላም የሚከፈል ዋጋ የለም። ለሰላም የሚከፈል ዋጋ ቢኖር የተጣሉት ቀርቦ ተነጋግሮ ታርቆ አንድ ሆኖ ይህን ትውልድ ይህን አገር መታደግ ሲችሉ ነው የህልና እርካታ የሚያገኙት። ጤናማ መሆናቸውንም የሚያረጋግጡት በዛን ሰዓት ነው። ምክንያቱም ከደም የሚገኝ ምን አለ? ከጤት አፈሙዝ ከመሳሪያ አፈሙዝ የሚገኝ ምን አለ? ጫካ ቁጭ ብሎ ሰውን እንቅልፍ ማሳጣት በእግዚአብሔር አይደገፍ፣ በሰው አይደገፍ። የትውልድን እድገት ከማቀጨጭ ውጪ፣ ልማትን ከማፍረስ ውጪ፣ አገርን ከመጉዳት ውጪ፣ ኢኮኖሚን ከመጉዳት ውጪ የሚሰጠው ነገር የለም። ይህን ጥፋት መከተል ማስተናገድ አያስፈልግም። የሀገር ሰላም እንዳይደፈርስ በተለይ የወጣቱ ሚና ምን መምሰል እንዳለበት አስተያየታቸውን ሰንዝረዋል። ወጣት ኃይል ነው። የዚች ሀገር ተረካቢ ነው። ወጣት ማለት የዚች ሀገር ተረካቢ፣ የዚች ሀገር ህልውናም ነው። ወጣት ማለት ዞሮ ዞሮችን ሀገር የሚያስተዳድረው ያ ወጣት ነው። በየትኛውም ዘርፍ ይኖር፣ በየትኛውም በተደራጀበት በኢንተርፕራይዝ በግል በተለያየ ሀብት ላይ ይግባ፣ የትኛውም ኃይል ቢኖር ወጣቱ የዚች ሀገር እጣ ፋንታው በወጣቱ እጅ ነው ወድቆ ዛሬ ያከበራትን አገር ነገ ያሳድጋታል። ዛሬ እንግዲህ ወጣትን በሁለት በሶስት ነገሮች ከፍለ ማየት ይቻላል። ጭምት ወጣት አለ፣ ገና እሳት የሆነ ወጣት አለ፣ መካከለኛ ወጣት አለ። እነዚህን ሶስት ጎራዎች ደግሞ አንደኛ በመንግስታዊ መዋቅር ላይ ያለው የወጣቶች ክንፍ በኃይለኛ ስራ መስራት አለበት። ሊግ፣ ፌዴሬሽን፣ ማህበር እነዚህ ሶስት ነገሮችን ወጣትን ለሀገር አሳቢ መሆን እንዳለባቸው፣ ለሀገር መስራት እንዳለባቸው፣ ለግላቸው ሳይሆን ለሀገር ሀገርን ከወደደ ግሉን ቤቱን ይሞላል። ሶ ለሀገር የሚያስብ ወጣትን ለመስራት ደግሞ ያስፈልጋል። መንግስት ወይም በመንግስታዊ መዋቅር ውስጥ ያለውን መዋቅሮችን በሚገባ ወጣቶች በሀገራዊ ምክክር ላይ አስተዋጽኦአቸውን እንዲያደርጉ ወጣትን በጣም በዝንባሌ መያዝ ያስፈልጋል። ይሄ ማለት ምንድነው? ስማዊ መሆን የለበትም። ሊጉ ስማዊ መሆን የለበትም። ፌዴሬሽኑ ስማዊ መሆን የለበትም። ማህበሩ ስማዊ መሆን የለበትም። በእነዚህ ሶስት ክንፍ ውስጥ ወጣትን አስገብቶ ሀገሩን እንዲያውቅ፣ ሀገሩን እንዲወድ፣ በሀገር ውስጥ ያለውን ሀብት እንዲያይ፣ የሀገር ናፋቂ፣ ለሀገር ተተኪ፣ ለሀገር ሀብት ተቆርቋሪ የሚሆንበትና ግጭት፣ ጥላቻ ንግግሮች፣ የተለያዩ ሀገርን የሚጎዳ ሀገርን ወደ ሌላ ችግር ውስጥ የሚከቱ ነገሮችን ጠል ወጣት መፈጠር አለበት። አሁን ችግሩ እዛ ላይ ነው። ሀገርን የሚያጠፋ ጠል
እየታየ ነው አሁን እንደ ሀገራችን ሀገርን የሚያጠፋ ሀገርን የሚያጠፋ ጠል ሳይሆን ሀገርን ሊያጠፋ የሚችል መጥፎ ነገሮችን ጠል ወጣት ሊፈጠር ይገባል። አንደኛ ከማህበረሰቡ ምን ይጠበቃል የሚለውን ብናይ ነው የሚሻለው። ከማህበረሰቡ የሚጠበቀው ነገር ትልቁ ነገር መደማመጥ ነው፣ መከባበር ነው፣ መቻቻል ነው። መደማመጥ ካለ መከባበር ይመጣል። መከባበር ካለ መቻቻል ይመጣል። መቻቻል ካለ አብሮ የመስራት ባህል እየዳበረ ይመጣል። አብሮ የመስራት ባህል እየዳበረ የሚመጣ ከሆነ ማንነት አገራዊ ማንነት እየጎለበተ ይመጣል። የአገራዊ ማንነት መሸርሸር ነው የሚያሳየው። ይሄ አንዳንድ ጊዜ ሰዎች ማንነትን ወዴት ይዘው ይሄዳሉ? ስሜታዊነት አድርገው ያስባሉ። ማንነት ብዙ ማንነት ነው ያለው። አገራዊ ማንነት አለ፣ ብሔራዊ ማንነት የምንለው ማለት ነው። አገራዊ ማንነት የምንለው የቋንቋ ማንነት አለ፣ የባህል ማንነት አለ፣ የብሔረሰብ ማንነት አለ። ይሄ እንዲጎለበት ማድረግ ነው። ይሄ የሚጎለበት ከሆነ አንድ እንሆናለን፣ አንድ ሐሳብ ይኖረናል። በአገር ጉዳይ ላይ አንደራደርም። በአገር ጉዳይ ላይ የማንደራደር ከሆነ ከየት ነው የሚመጣው ችግር? ሐሳብን ይዘው ወደ መድረክ እንጂ ሐሳብን ይዘን ጠበንጃ አንገበን ወደ ጫካ የምንሮጥበት ነገር እየቆመ ነው የሚሄደው። በመጨረሻም የሚከተለውን መልእክት አስተላልፈዋል። ይመስለኛል ይሳካልኛል ብሎ ጫካ የገቡ ያልተሳካላቸው ጠመንጃ ተንተርሶ አካባቢን የሚረብሹ ሰዎችን መንግስት ግቡ እንወያይ ብሎ ጠርቷል። በእነሱ በኩል ወስዶ ሊያስረኝ ነው፣ ወስዶ ሊገለኝ ነው ብሎ የሚያስቡ ካሉ ስተት ነው። መንግስት መንግስትነቱን ነው ማክበር ያለበት። አገር መሪነቱን ነው ማክበር ያለበት። ይሄን አገር መሪነቱንና መንግስትነቱን የያዘ መንግስት በትንሽ ነገር ስሙ እንዲጠፋ ስለማይፈልግ ጥሪውን አምኖ ውይይቱን ተሳትፎ ሐሳባቸውን በነፃ አቀርቦ ሐሳብን በሐሳብ አሸንፎ ነገም ተደራጅቶ አገር ሊመሩ ይችላሉ። ግን ጫካ ውስጥ እንዳይሰቃዩ፣ ህዝቡንም እንዳያሰቃዩ በአገር አምላክ ይህንን ጥሪ ተቀብሎ ወጥቶ ተወያይቶ ሰላም እንዲያመጡ የበኩሌን ጥሪ ያቀርባለሁ። እኔ ለሁሉም ለማህበረሰቡም ለመንግስትም አደራ የሚሰጠው ወደ መግባባት፣ ወደ መነጋገር፣ ወደ ውይይት መድረክ፣ ወደ መግባባት። ያለ መግባባትም ይቻላል፣ ችግር የለም። ውይይት ከተመጣ ያለ መግባባትም እንደኔ ትልቅ ነው ብዬ ስለማስብ ወደዛ መተን ተወያይተን ተነጋግረን እቺን ሀገር ብናሳድግ እቺን ሀገር ለውጠን ለትውልድ አስረክበን ብንሄድ አደራችን ተወጣን ነው። ዋናው ነገር አደራ መወጣት ነው። አባቶቻችን ለኛ አስረክበው ነው የሄዱት። አደራ ብሎ ነው ያስረክቡልን። እንደና አፄ ምኒልክን አይነት እነ ቴዎድሮስን አይነት ልጅ ኢያሱ ራሱ በ13 ዓመት እኮ ነው አገሪቱን አደራ ተሸክሞ ሲያጸራ የነበረው። በ13 ዓመት ልጅ አገሪቱን ሲመራ የነበረበት ዘመን ነበር። አደራ ስለሆነ ነው ተረከበው ከአባቱ። እኛም ከአባቶቻችን በተዋረድ የተረከምነው አደራ በአግባቡ ሰርተን እንደገና ለልጆቻችን አደራ አስረክበን ነው መሄድ ያለብን እንጂ የቆሸሸችውን ኢትዮጵያ ማስረከብ የለብንም። የተበላሸችውን ኢትዮጵያ ማስረከብ የለብንም። የተበጠበጠችውን ኢትዮጵያ ማስረከብ የለብንም። በማንነት ስም የራሱን ጥቅም ለማስከበር የሚሯሯጥ ማህበረሰብን ማስተካከል የግዴታ ነው የሚሆነው። የመንግስት ብቻ እኮ አይደለም፣ የኔም ጋዜጠኛም የናንተም ኃላፊነት ነው። ስለዚህ ወጣት ቆም ብሎ ወደ ስራ መግባት አለበት። ስራውን ደግሞ መንግስትም ደግሞ ለወጣት የሚሆኑ ስራዎችን ለይቶ ወጣቱ ወደ ስራ እንዲገባ ማድረግ አለበት። ከዛ ውጪ ግን አልባሌ ቦታ ላይ የሚውል ወጣት ካልባሌ ቦታዎች ላይ ኢኮኖሚን ለማሻገር ሀገራችን ሀብት አላት። በብዙ ነገሮች መስራት እንችላለን። በብዙ ነገሮች መለወጥ እንችላለን። እንዳንለወጥ የሚያደርጉ ነገሮችን ቢኖሩ እንኳን መሻገር አለብን። መሻገር በትዕግስት መቻቻልን እንዴት አድርገን ስልት አበጅተን መሻገር አለብን እንጂ ወደ ጫካም ጠመንጃ ይዞ ወደ ጫካ የሚገባ ማንን ሊገል ነው? ኢትዮጵያዊ እኮ ነው እሱ። ኢትዮጵያዊን ሊገል። ስለዚህ ትርፍ የለውም፣ ውድቀት ነው። ስለዚህ ትርፍ ያለው ምን ማለት ነው? ስራ ነው። ሀብት ማከማቸት እንችላለን። ለሀገር መብቃት እንችላለን። ስራ ድል እንፈጥራለን። ወጣቱ ከሰራ በኢንተርፕራይዝ በተለያዩ ስራዎች ላይ ከተደራጀ
በቃ ወጣቱ ገጠርም ያለው ከተማ ያለው ወደ ስራ መግባት አለበት። ስራ ለመግባት ደግሞ ምን ያስፈልጋል? መንግስት ደግሞ ኦፖርቹኒቲን በሰፊው መንገድ ለወጣቱ ማዘጋጀት አለበት። አንዱ የወጣቱን ቢዚ ማድረግ በስራ ቢዚ ማድረግ ያስፈልጋል። አልባሌ ቦታ እንዳይውል ወጣቱን በተለያየ ስራዎች ፕሮጀክት ቀርጾ እያመጣ ገጠር ያለውን በገጠር ስራ በግብርና ስራዎች ላይ ነድፎ በእርባታ በእርሻ በተለያዩ ስራዎች ላይ ነድፎ ወደ ስራ ከተማ ያለውን ከተማ ሰፊ ነው፣ አገር ሰፊ ናት። ለከተማ ማምረት ያለበትን አምራች ኃይሎችን ኢንዱስትሪን በመክፈት ከተማ ውስጥ ያለውን ወጣት ቢዚ ከተደረገ ጫካ የሚገባ ወጣት ይጠፋል። ጫካ ግባ የሚል ኃይልም ደግሞ ይተውና ወደ ምን ይመጣል? ጫካ ግባ ያልኩ ስህተት ነው ብሎ ይቅርታ ጠይቀው ከመንግስት ጋር አንዱ ነው አገርን ይመራል፣ አገር ጋር አብሮ ይጓዛል ብዬ ነው የሚያስቡ። ውድ የካፋ ቴሌቪዥን ተከታታዮቻችን በሰላምና ሀገራዊ ምክክር ዙሪያ ከቦንጋ ከተማ ነዋሪዎች ያነጋገርናቸው ሀሳብ አስተያየታቸውን በተመለከተ ያዘጋጀነው ፕሮግራም የተመለከታችሁትን ይመስል ነበር። በሌላ ፕሮግራም እስክንገናኝ ሰላም ቆዩ። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም